ከአንድ እስከ 2 እድሜ ላይ ያሉ ህፃናትን ዲሲፕሊን እንዴት እናስተምራቸው? ልጆችን ዲሲፕሊን ስናስተምር እንደየእድሜያቸው ነው። በዛሬ ቪዲዮዬ ከአንድ እስከ 2 እድሜ ላይ ያሉ ህፃናትን ወይም ቶድለርስ የሚባሉትን ዲሲፕሊን ለማስተማር የሚጠቅሙ ቲፖችን ላጋራችሁ። አንደኛው ሁሉን ነገር አትንኩ ተዉ ብለን ከመጮህ ይልቅ ጀንትል በሆነ መንገድ ጠጋ ብለን እየነካካናቸው ድምፃችንን ዝቅ አድርገን የማይነካበትን መንገድ የማይሆንበትን መንገድ መናገር። ሁለተኛ ምርጫ ማስቀመጥ። ሁለት ነገሮችን አቅርበን ይሄ ይሻልሃል፣ ይሄ የሚለብሱት ነገር ሊሆን ይችላል፣ የሚመገቡት ነገር። ሶስተኛው ጥሩ ባህሪ ሲያሳዩ ኢሚዲየትሊ ማበረታታት፣ ሞራል መስጠት። አራተኛው ፊዚካል ፐኒሽመንት እና ጩኸትን ማስወገድ። አምስተኛው የሚያከናውናቸው አክቲቪቲዎች ሩቲን ወይም ድግግሞሽ እንዲኖረው ማድረግ። የጨዋታ ሰዓት፣ የእንቅልፍ ሰዓት፣ የመመገቢያ ሰዓታቸው በተመሳሳይ ሰዓት ማድረግ ዲሲፕሊን ለማስተማር በጣም ያግዛል።